እስቲ ያስቡት! ከመቶ ዓመት በፊት የተጻፈ አንድ ተራ የሚመስል የወጣቶች መጽሐፍ የዘመናዊውን ዓለም የነፍስ ማዳን እና የዱካ ፍለጋ ጥበብን እስከ ዛሬ ድረስ እንዴት ሊቀርጸው ቻለ? እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀየረውን የሮበርት ባደን ፓውልን የ1908 ስካውቲንግ ፎር ቦይዝ መጽሐፍን በጥልቀት እንመረምራለን። የመጽሐፍ እኮ ዝም ብሎ ለማንበብ ብቻ የተዘጋጀ አልነበረም። ይልቁንም ወጣት ዜጎች በተግባር ራሳቸውን እንዲያበቁ የከሰላ እጅግ አስገራሚ መመሪያ ነበር። እንግዲህ መጽሐፉን በሚገባ ለመረዳት እነዚህን 5 ዋና ዋና ነጥቦች በቅደም ተከተል እናነሳለን። ከቦይ ስካውትስ ታሪካዊ አመጣጥ ጀምረን ቃለ መሐላና ሕጉን፣ የማስተዋል ጥበብ፣ ፍለጋና መደምደሚያ ላይ መድረስን እንዲሁም በጨዋታ የሚሰጡ ስልጠናዎችን እንመለከታለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን ስንገባ የቦይ ስካውትስ አመጣጥ የት ነው የሚለውን ታሪክ እናገኛለን። 1000 አዎ፣ አሃዙን አስተዋላችሁት? ኢየያ በ1899 በደቡብ አፍሪካ በተከሰተው የማፌኪንግ ከተማ ከበባ ወቅት በሺዎች የሚቆጠሩ ነዋሪዎች ያለዋት ከተማ ለመከላከል የነበሩት ወንዶች ቁጥር 1000 አካባቢ ብቻ ነበር። ታዲያ ይህን የሰው ኃይል እጥረት ለመቅረፍ ምን ታሰበ? ጥይት እንደ በረዶ በሚዘንበት የጦር ሜዳ ላይ መልእክት የሚያደርሱ ወጣት ልጆች ተሰባስበው አንድ ቡድን ፈጠሩ። እናም ወጣቶች አስቀድመው ከተዘጋጁ በችግር ጊዜ ምን ያህል ወሳኝ ሊሆኑ እንደሚችሉ እዚያው የጦር ቀጠና ውስጥ በተግባር ተረጋገጠ። እዚህ ላይ ነው እንግዲህ ትልቁ የሐሳብ ለውጥ የመጣው። መጽሐፉ ሻካራና ወታደራዊ የሆነውን የጦርነት ስካውት ጽንሰ ሐሳብ አሻሽሎ የሰላማዊ ስካውት የሚለውን አዲስ አቅጣጫ አስተዋወቀ። ይህ ማለት ምን ማለት ነው? በሰላም ጊዜ ማህበረሰቡን የሚያገለግል፣ የተቸገሩትንም የሚረዳ እና የሀገሩን ደህንነት በንቃት የሚጠብቅ ተራ ዜጋ መፍጠር ማለት ነው። ይህ ድንቅ ሽግግር የስካውት እንቅስቃሴን መሰረት ለዘላለሙ ቀይሮታል። ቀጣዩና ሁለተኛው ክፍላችን ደግሞ መጽሐፉ አባላቱን ለመቅረጽ የተጠቀመበትን የስካውት ቃለ መሐላ እና የሥነ ምግባር ሕግ ይቃኛል። ሁልጊዜ ዝግጁ ሁን። ይህ አጭር ግን እጅግ ኃይለኛ የሆነ መሪ ቃል ሁላችንም ሰምተነው እናውቃለን አይደል? በ1908 ዓመት ይህ ቃል ለመጀመሪያ ጊዜ ሲቀመጥ ማንኛውንም ያልተጠበቀ ድንገተኛ አደጋ በብቃት ለመቋቋም በአእምሮም ሆነ በአካል ጥብቅ ዲሲፕሊን ያለው መሆን ማለት ነበር። አንዱ ስካውት በየትኛውም ሰዓት ለየትኛውም ፈተና ዝግጁ እንዲሆን ይጠበቅበታል። እነዚህን 9ኙን የመጀመሪያ የስካውት ሕጎች ስንመለከት እንቅስቃሴው በሥነ ምግባር ላይ ምን ያህል ትኩረት እንዳደረገ እንረዳለን። የሚገርመው ነገር ባደን ፓውል ይህንን የሕግ ማዕቀፍ ለማዘጋጀት በመካከለኛው ዘመን ከነበሩት ፈረሰኞች ወይም ናይትስ እና ከጃፓን ሳሙራይ የክብር ሕጎች ከፍተኛ መነሳሳትን እንደወሰደ በመጽሐፉ አስፍሯል። ከተለያዩ ባህሎች መልካም እሴቶችን አዋህዶ እንዲህ አይነት ጠንካራ የሞራል መሰረት መገንባቱ በእውነት የሚያስደንቅ ነው። ታዲያ ማንም ሰው ዝም ብሎ ተነስቶ ስካውት መሆን አይችልም። ግልጽ የሆነ የእድገት ደረጃዎች አሉት። አዲስ ምልምል ጀማሪ ከሚለው ደረጃ ተነስቶ ወደ አንደኛ ደረጃ ስካውት ለማደግ ገመድ መቋጠርን፣ ዱካ መፈለግን እና የሰውን ሕይወት የማትረፍ ቴክኒኮችን የመሳሰሉ ፈታኝ ተግባራትን ማለፍ ነበረበት። ይህ የአንዳንዱ አባል ጥንካሬውን እና ብቃቱን በተግባር የሚያረጋግጥበት መንገድ ነበር። ሌላው አዝናኝና ብልሃት የተሞላበት አሰራር ደግሞ የጠበቃ ወይም የፓትሮል ስርዓት አወቃቀር ነው። ልጆች በትንሽ ቡድኖች የተደራጁ ሲሆን እያንዳንዱ ቡድን የራሱ የሆነ የነሳ ስምና ምስጢራዊ ጥሪ ነበረው። አስቡት፣ ልጆቹ መልእክት ለመለዋወጥ የየራሳቸውን የውሃ ወፍ፣ ተኩላ፣ በሬ ወይም ቁራ ድምጾች በቃላቸው አጥንተው ጫካ ውስጥ እርስ በርስ ይገባዋሉ። ይህ አሰራር በቡድን ሥራ ውስጥ ያለን ትስስር እጅግ በሚያዝናና መልኩ ያጠናክራል። ከሞራል ሕጎች ወጥተን ወደ ተግባራዊ ክህሎቶች ስንገባ በሦስተኛው ክፍላችን የማይታየውን የማየት ወይም የማስተዋል ጥበብን እናገኛለን። በመመሪያው መሰረት መልእክት የሚለው ቃል የራሱ የሆነ ትልቅ ትርጉም አለው። እኛ ተራ ሰዎች ዝም ብለን የምናልፋቸውን እጅግ ጥቃቅን ዝርዝሮች
ለማስተዋል ከፍተኛ የሆነ የትኩረት ስልጠና ይሰጣል። አንድ የጫማ ዱካ፣ የተሰበረ ቅርንጫፍ፣ የተረገጠ ሳር ወይን አንዲት የፀጉር ዘለላ፣ የሰለጠን ስካውት እነዚህን ትናናሽ ፍንጮች ብቻ ተጠቅሞ የተደበቁ ትልልቅ ምስጢሮች በቀላሉ ሊፈታ ይችላል። የዚህን የማስተዋል ክህሎት የህይወት አድንነት አጉልቶ ለማሳየት መጽሐፉ የሩዲያርድ ኪፕሊንግን ታዋቂ ገጸ ባህሪ ኪምን እንደ ምሳሌ ይጠቀማል። ኪም ጠንካራ የማስተዋል ችሎታውን ተጠቅሞ በዱቄት፣ በአመድ እና በቀለም አማካኝነት አንድን የተጎዳ የስለላ ወኪል ማንነት ደብቆ ጠላቶች በሞሉበት የባቡር ጣቢያ ውስጥ በሰላም እንዲያልፍ ያደረገበት ታሪክ በሰፊው ይተረካል። የታሪክ ስካውቶች ለሁኔታዎች ከፍተኛ ትኩረት እንዲሰጡ ከማነሳሳቱም በላይ ክህሎቱ ምን ያህል ወሳኝ እንደሆነ ያስገነዝባል። አራተኛው ክፍላችን ደግሞ ይህንን የማስተዋል ችሎታ ወደ ላቀ ደረጃ ያሸጋግረዋል። ፍለጋ እና መደምደሚያ ላይ መድረስ ወይም ደግሞ የሼርሎክ ሆልምስ ዘዴ። እስቲ ይህን ታሪካዊ ጥያቄ እንመልከት። አንድ ተራ እረኛ ልጅ አደገኛ ነፍሰ ገዳይን እንዴት ሊቻለ? በመጽሐፍ ውስጥ የቀረበው እና የኤልስዶን ግድያ በመባል የሚታወቀው ይህ ታሪክ ተራ ሁነን እይታ ወደ ጠንካራ መደምደሚያ እንዴት መቀየር እንደሚቻል ለስካውቶች ለማስተማር ቀርቧል። ሚስጥሩ ምን መሰላችሁ? ጥልቅ ማስተዋል። ልጁ ጭቃው ላይ በአንድ መንገደኛ ጫማ ስር ያሉትን የተለዩ የሚስማር ምልክቶች በትኩረት አስተውሎ ነበር። በኋላም ይህንኑ የተለየ ዱካ በተገደለችው ሴት አትክልት ስፍራ ካገኘው የጫማ ዱካ ጋር አመሳሰለው። ወንጀለኛውን በጭራሽ ሳያስበረግግ እና ጥርጣሬ ውስጥ ሳያስገባ ትንንሽ ምልክቶች በትኩረት በማስተዋል ብቻ ከባድ ወንጀልን አጋለጠ። ይህ ነው እንግዲህ የማስተዋልና መደምደሚያ ላይ የመድረስ ትክክለኛው ኃይል። በመጨረሻም ወደ አምስተኛው ክፍላችን ስንመጣ እነዚህ ሁሉ ከባድ የሞራል እና የማስተዋል ክህሎቶች እንዴት በስልጠና እንደሚሰጡን እንመለከታለን። ሚስጥሩ በጨዋታ የሚሰጥ ስልጠና ነበር። የኪም ጨዋታ ተብሎ የሚጠራው ይህ ዝነኛ ልምምድ የስካውቶችን የማስታወስ ችሎታ እና ከፍተኛ ትኩረት የሚፈትን ነው። ለአንድ ደቂቃ ያህል ብቻ እንደ ዋልነት፣ ጥቁር ቁልፍ፣ ቀይ ጨርቅ እና ሌሎችም 20 የተለያዩ ዕቃዎች ይታዩና ወዲያውኑ ይሸፈናሉ። ከዚያም አባላቱ ያስታወሱትን በሙሉ በፍጥነትና በትክክል መጻፍ አለባቸው። ልጆቹ እየተጫወቱ ነው የሚመስላቸው፣ በተግባር ግን እጅግ ፈታኝ የሆነ የአእምሮ ስልጠና እየወሰዱ ነው። ሌሎችም በርካታ የተግባር ጨዋታዎች ነበሩ። ስካውትን ሲያገኝ የሳይቤሪያ ሰው አዳን ወይም መልእክት አድራሾች የሚባሉት ጨዋታዎች፣ የነፃ መትረፍ፣ የዱካ ፍለጋ እና የከተማ ውስጥ የትኩረት ስልጠናዎችን እጅግ አዝናኝና የውድድር መንፈስን በሚፈጥር መልኩ ያዘጋጁ ናቸው። የዚህ መመሪያ ትልቁ ብልሃት እኮ ይሄው ነው። ተሳታፊዎቹ ከባድ ስልጠና እየወሰዱ መሆኑን ሲያውቁት በደስታ እየተጫወቱ ብዙ ነገር ይማራሉ። እንግዲህ ይህንን ማብራሪያ ስናጠናቀቅ ሁላችንም አንድ ጥያቄ እናስብ እፈልጋለሁ። ከ100 ዓመት በፊት የተጻፈው ይህ የዱካ ፍለጋና የማስተዋል ክህሎት መመሪያ በዛሬው እጅግ ፈጣን፣ ዲጂታል እና ውስብስብ በሆነው ዓለማችን ውስጥ ምን ያህል ጠቃሚ ነው? ዛሬም ቢሆን በዙሪያችን ያሉትን ነገሮች በትኩረት ማስተዋልና ለማንኛውም ነገር ሁልጊዜ ዝግጁ መሆን ከመቼውም ጊዜ በላይ ወሳኝ አይደለም ትላላችሁ? ይህንን እያሰባችሁበት በሚቀጥለው ማብራሪያችን እስክንገናኝ ድረስ ቸርን ሰንብቱ።